በዚሁ ሌሰን ደግሞ ኢን ዲቴል ስለ ፋንክሽን ኦቨርሎዲንግ እናያለን። ሶ ፋንክሽን ኦቨርሎዲንግ ምንድን ነው? እንግዲህ ኢን ሲ ፕላስ ፕላስ ብዙ አይነት ፋንክሽን ኦቨርሎዲንጎች አሉ። ላይክ በጃቫ ወደፊት የምናያቸው ሊሆን ይችላል። በፓይተንም እንዲሁ አሉ። በሌሎች ፕሮግራሚንግ ላንጉጆች የራሳቸው ፋንክሽን ኦቨርሎዲንጎች አሉ። ነገር ግን ኢን ፋንክሽን ኦቨርሎዲንግ ኢን ሲ ፕላስ ፕላስ ሚንስ defining more than one function with the same name but different number of parameters, different type of parameters, and different order of parameters. That means different order of parameter types. So function overloading ማለት አንድን function same name, that means የአንድ ተመሳሳይ ኔም ያለው ፋንክሽን ብዙ ጊዜ ሁለቴ ሶስቴ ዲክላር የማድረግ ሂደት ነው። ነገር ግን በፋንክሽን ኔሙ ዲክላር ስናደርግ ተመሳሳይ ከሆኑ ወይም ፋንክሽን ኦቨርሎዲንግ በኮዳችን ካለ ምን መለያየት አለበት? ዲፈረንት ናምበር ኦፍ ፓራሜትር ዛት ሚንስ የሚወስዳቸው ፓራሜትሮች ወይም አርጊውመንቶች ዛት ሚንስ ኢንሳይድ ኤ ብራኬት መስት ቢ ዲፈረንት አንለስ ኤንድ አዘርዋይዝ ናምበር ኦፍ ፓራሜትሩ ለምሳሌ አንደኛው 2 ከወሰደ ሌላኛው 3 መውሰድ አለበት። ይሄ ካልሆነ ደግሞ ለምሳሌ ሁለት የሚወስዱ ከሆኑ ደግሞ ዴታ ታይፓቸው መለያየት አለባቸው። ሪተርን ታይፑ ወይም አርጊውመንቱ ማለት ነው። ከዚህ በዘለለ ኦርደራቸውን ማሳሳት ወይም መለያየት መቻል አለብን ማለት ነው። ለምሳሌ የመጀመሪያው ከመጀመሪያው ፋንክሽን ላይ ኢንት የሚቀድም ከሆነ ከሁለተኛው ፋንክሽን ላይ ደግሞ ደብል ወይ ደግሞ ፍሎት ማስቀደም መቻል አለብን ማለት ነው። ሶ you cannot overload functions only by return type። በሪተርን ታይፑ ብቻ ግን ኦቨርሎድ ማድረግ አንችልም ማለት ነው። ስለዚህ አንድን ፋንክሽን ኔም ሁለቴ ወይም ሶስቴ ዲፋይን አድርገን የምንጠቀም ከሆነ በሪተርን ታይፑ ብቻ መለያየት አንችልም። ለምሳሌ ኢንት ሰም ይላል እዚህ ጋር ላይ ኢንት ኤ ኢንት ቢ ይላል። ፍሎት ሰም ኢንት ኤ ኢንት ቢ ይላል። ሁለቱም ተመሳሳይ ፓራሜትር ሊስት ነው ያላቸው። ይሄው እንደምታዩት እዚህ ጋር ፋንክሽን ኔም ተመሳሳይ ነው። yes it is function overloading ማለት እንደዚህ ነው። ይህ ሰም የሚለውን ፋንክሽን ብዙ ጊዜ ደጋግመን መጠቀም ነው። ይሄው ከዚህ ጋር ላይ ሁለቴ ያርገነዋል። ነገር ግን በዚህ ኬዝ አይቻልም። ምክንያቱም ሪተርን ታይፑ ኢንት እና ፍሎት ብቻ ነው የተለያየው፣ ዘረስት ሴሚደር ነው። ስለዚህ ይሄ ሪሊ ፎልስ ይሆናል ማለት ነው። so why we use function overloading? ለምንድን ነው የምንጠቀመው? አንደኛው ኢምፕሩቭ ኮድ ሪዴቢሊቲ፣ ለኮድ ሪዴቢሊቲ ወይም ክሊር እና ኔት የሆነ ኮድ ለመጻፍ ፋንክሽን ኦቨርሎዲንግን እንጠቀማለን ማለት ነው። ሌላኛው in order to support polymorphism which means poly and morphism that is many forms ማለት ነው። አንድ ኢንተርፌስ that is different situation፣ አንድ ኢንተርፌስ ይኖራል፣ ለተለያዩ ሁኔታዎች እንጠቀማቸዋለን። and makes programs easier to understand and maintain፣ ለመረዳትና ያንን ኮድን ፊክስ ለማድረግ it may be error ካለው ፊክስ ለማድረግ ፋንክሽን ኦቨርሎዲንግ እንጠቀማለን ማለት ነው። C++። so let me see it with an example። ወደዚህ ስንመጣ ይሄው ተመሳሳይ ኮድ ነው የምንጽፈው። that means such like that of function definition, function declaration, function calling አለው። እዚህ ጋር ላይ ፋንክሽን ዴፊኒሽኑ ቀድሞ ስለመጣ ፋንክሽን ዲክላሬሽን አስፈላጊ አይደለም። ምክንያቱም ፋንክሽን ዴፊኒሽኑ ከሜን ፋንክሽኑ በላይ የሚመጣ ከሆነ ፋንክሽን ዲክላሬሽን አስፈላጊ አይደለም። ምክንያቱም ቀድመን እየነገርነው ነው። ዘን ከዚህ ጋር ላይ ስንመጣ ኢንት ኤ ኢንት ቢ ሪተርን ኤ ፕላስ ቢ፣ ይህን ስንት አርጊውመንቶች አሉት? ሁለት አርጊውመንቶች አሉት። ፋንክሽን ኔሙ አድ ነው፣ ሪተርን ታይፑም ኢንት ነው። ከዚህ ጋር ደብል ይላል፣ ይሄ ችግር የለውም። አድ ብለን ደብል ኤ ዘን ደብል ቢ እንላለን። ስለዚህ ስንት ፋንክሽን ኔሞች ተመሳሳይ ፋንክሽን ኔም ሁለት የተጠቀምን፣ ነገር ግን ሪተርን ታይፑ ይለያያል። ዛት ሚንስ አይ ሚን አርጊውመንቱ የአርጊውመንቱ ዴታ ታይፕ ይሄኛው ኢንቲጀር ነው፣ ይሄኛው ደግሞ ደብል ነው የሚሆነው ማለት ነው። ስለዚህ የትኛውን ነው መውሰድ ያለበት? ከዚህ ጋር ላይ እንደምታዩት ኮድ ሲደረግ እዚህ ጋር ሁለት ኢንቲጀር ቫልዩዎች ነው። ስለዚህ ዳይሬክትሊ ይሄን ነው የሚሰራው። ኤንድ ደብል ሲሆን ደግሞ ለምሳሌ ይሄኛው ማባዛት ብናደርገው 30.5 ታይምስ 16.5 አድርጎ ሪዛልቱን ዲስፕሌይ ያደርጋል ማለት ነው። ሶ የትኛው መደመር ይሆናል፣ የትኛው ማባዛት ይሆናል? ይሄኛው ተመሳሳይ ኦፕሬሽን ስላለው በደንብ ለመለየት እንቸገራለን። ዊል ሲ ኢት ኢን ዲቴል ኢን ዘ ላብ ሴሽን። በላብ ሴሽኑ በደንብ ዲቴል እናያለን። So what are some tips that will be remembered during using function overloading? function overloading በምንጠቀምበት ጊዜ ማስታወስ ያሉብን ነገሮች ሴም ፋንክሽን ኔም ዲፈረንት ፓራሜትር መሆን መቻል አለበት። በደንብ ማየት ያለብን ይህን ነው። ፋንክሽን ኦቨርሎዲንግ አለ ለማለት ተመሳሳይ ፋንክሽን ኔም ነገር ግን ዲፈረንት ነምበር ኦፍ ፓራሜትርስ ኦር ሊስት ኦፍ ፓራሜትር
must be different that means within a data type ሊሆን ይችላል the type of the data in the parameter stored in the argument ሊሆን ይችላል ኦርደሩ ሊሆን ይችላል unless and otherwise ብዛታቸው ለምሳሌ አንደኛው አንድ ከወሰደ ሌላኛው ሁለት ሌላኛው ሶስት ሊወስድ ይችላል በእነዚህ መለያየት መቻል አለብን ሌላኛው ደግሞ ኮንሲደር ማድረግ ያለብን በሪተርን ታይፑ ብቻውን ፋንክሽኑን ዲፈረንሺየት ማድረግ አይቻልም ማለት ነው and it is used as to write cleaner and reusable codes ስለዚህ ንጹህ የሆኑና አገን እንደገን ለመጠቀም የምንጠቀማቸውን ኮዶች ለመስራት ፋንክሽን ኦቨርሎዲንግ ያስፈልገናል ሌላኛው resolved by the compiler at compile time resolve የሚደረጉት compile time ጊዜ ነው but not runtime በሚሆኑበት ሰዓት ሳይሆን compile በመናደርግበት ጊዜ resolve ይደረጋሉ እንደነዚህ አይነት ኤረሮች ማለት ነው ሶ ስለ ፋንክሽን ኦቨርሎዲንግ በቲዮሪ ሌሰን ይሄን ያክል ከቨር ካደረግን ቀጥታ ወደ ኮዱ ገብተን ብዙ ነገሮችን እዛው ላይ ዲስከስ እናደርጋለን ተከታተሉ ሶ ወደዚህ ስንመጣ ያው መጀመሪያ ላይ እዚህ ጋር ላይ ፋንክሽን ኦቨርሎዲንግ ነው የምናየው ፋንክሽን ዴፊኒሽኑ ቀድሞ መጣ ከሆነ ፋንክሽን ዲክላሬሽን ወይም ፕሮቶታይፑ አስፈላጊ አይደለም ስለዚህ እስኪ ከዚህ ጋር ላይ እንስራ ሌት ሚ ሴይ ኢንት እንበልና ሌት ሚ ሴይ ሰም እዚህ ጋር ላይ ይኖረን ሰም ዘን within a bracket ሌት ሚ ሴይ ምን እንበል ኢንት a ኢንት b እንበል then here is function definition በሚሆንበት ጊዜ የሚቀጥለው በምንድነው በብረስ ይሆናል በብራኬት የሚያልቀው I mean በሴሚኮለን የሚያልቀው ፋንክሽን ፕሮቶታይፕ ወይም ዲክላሬሽን ሲሆን ብቻ ነው let me say return a plus b እንበል return a plus b the same is true ሌላ ፋንክሽን ደግሞ ዲፋይን እናል let me say double sum እንበልና a I mean let me say double ወይም ፍሎት ማለት እንችላለን a double ምን እንላለን b እንበል again ይሄም ሪተርን የሚያደርገው መልቲፕሊኬሽኑንም ሊሆን ይችላል ለምሳሌ ይሄኛውን ነም ካልነው እስኪ እዚህ ጋር ላይ ነም እንበለውና እዚህን ጋር ነም እንበለው ሁለቱም ማለት ነው then return a times b ይሁን ይሄኛው እንግዲህ ደብል ነው የሚወስድ ይሄኛው ደግሞ ኢንቲጀር ነው እንግዲህ ሁለቱ ተመሳሳይ የሆነ ምን አላቸው ፋንክሽን ኔም አላቸው ነገር ግን ዲፈረንት አርጊውመንት ነው ወይም ፓራሜትር ነው ያላቸው ምክንያቱም ከዚህ ጋር ላይ ስናየው int a int b ኢንቲጀር ነው እዚህ ጋር ደግሞ double a double b double ነው ወይም ፍሎት ነው የሚሆነው ስለዚህ ከዚህ ጋር ላይ እንመጣና ምን እናደርጋለን ኮል ግድ ነው ያስፈልጋል let me say cout እንልና እዚህ ጋር ላይ let me say the sum of the number is ብለን the sum of the number is እንግዲህ num of ማለት እንችላለን ምክንያቱም num of ማለት ይችን ግድ ነው እንሰጣለን ስለዚህ ሁለት አርጊውመንት ነው የሚወስደው let me say 6,8 እንበልና ሴሚኮለን እናድርግ ወይም ደግሞ ሁለቱንም በተመሳሳይ እንውሰድ int l ነው then ሌላኛው ደግሞ cout ብለን okay the product of the number is ብለን let me say num of እንበል እዚችን ጋር ምን እናደርጋለን እቺኛዋ ግድ ነች then okay let me say 5.5 6.3 ልበል ደብል ነው የምሰጠው then የትኛው ዲስፕሌይ ያደርጋል የትኛው ማባዛት ይሆናል የሚለውን ከዚህ ጋር ነው የምናየው ይሄኛው 5.5 ሲባዛ በ6.3 ያወጣል ይሄኛው ደግሞ 6 ሲደመር 8 ሪዛልቱን ዲስፕሌይ ያደርጋል let me show you the result እስኪ መልሱን እንየው እዚህ ጋር ላይ ኤረር አለ okay what's wrong here ነም ነው የሚለው እዚች ጋር ላይ ነም አይልም ነም ነው ማለት ያለብኝ ምክንያቱም ከዚህ ጋር ላይ እንደምታዩት ነም ነው ይቅርታ and okay ይሄው እንደምታዩት ከዚህ ጋር ላይ the sum of the number is 14 ይላል
እዚህ ጋር ደግሞ ዘ ፕሮዳክት ኦፍ ዘ ናምበር ኢዝ 34.65 ያወጣል ማለት ነው። የዚህ ጊዜ 34.65 የዚህ ደግሞ 14 ይሆናል ማለት ነው። ሌላኛው ደግሞ ይህኛውን ፋንክሽን ኦቨርሎዲንግ በምንጠቀምበት ጊዜ ኦርደሩን መቀየር። ለምሳሌ ከዚህ ጋር ላይ ኢንት ኤ ካልኩ ከዚህ ጋር ላይ ምን ማለት አለብኝ? ደብል ቢ ነው ምለው፣ ደብል ቢ። እዚህ ጋር ላይ ደግሞ ይችኛዋን ኢንት ኤ ሳይሆን ምላት ሶሪ፣ ይችኛዋን እዚህ ጋር መጥቼ ኢንት አረጋታለሁ። ኢንት ለምሳሌ ዲፈረንት ዴታ ታይፕ ከተፈለገ ዘን ይችኛዋ ኢንቲጀር ናት፣ ይችኛዋ ዳብል ናት። ይቺ ቫሊው ቀጥታ የምታልፈው ለዚህ ነው፣ ይችኛዋ ደግሞ የምታልፈው ለዚህ ነው። ይህኛውን ቫሊው እንዴት ያልፋል? ፓስ ባይ አርጊውመንት፣ ፓስ ባይ ቫሊው፣ ፓስ ባይ ሪፈረንስ እና ፖይንተር ብለን አይተናል። ስለዚህ ሃው ቱ ፓስ አርጊውመንትስ የሚለውን ማለት ነው። ስለዚህ 8.5 ላርጋት እና ይችኛዋ ደግሞ ለዚህ ቫሊው ታልፋለች፣ ይችኛዋ ደግሞ ለዚህኛዋ ማለት ነው። ስለዚህ 5.5 ለደብል ኤ ነው። ይችኛዋን ደግሞ 6 ላድርጋትና እስኪ እንየው። ይህኛውን እንግዲህ ይህኛውን እንደምታዩት 14.5 መምጣት አለበት። ይሄኛው ደግሞ አራውንድ 33 መሆን መቻል አለበት ማለት ነው። ሶ ሌት ሚ ዱ ኢት አገን። የስ 14 ይላል። ያው ኢንት ስለሚል ነው እዚህ ጋር ላይ ኢንቲጀር ስላለው ነው። እዚህኛው ደግሞ ደብል ስላለው ያው ልዩነቱ ይመጣል ማለት ነው። ስለዚህ ይህኛውን በዚህ መሰረት ምክንያቱም ያጠጋገዋል ታይፕ ካስቲንግ ስላለ ወይም ታይፕ ኮንቨርዥን የምንለው ነገር ስላለ እዚህ ጋር ላይ ዳታ ታይፑ ኢንቲጀር ስለሆነ 14.5 አላለም፣ ምክንያቱም ይቆርጠዋል። እዚህ ላይ ዳታ ታይፑ ኢንቲጀር ስለሆነ፣ ከዚህ ጋር ግን ዳይሬክትሊ ዳታ ታይፑም ደብል ስለሆነ ምን ያደርገዋል? 33ን ኤክስኪዩት ያደርጋል። ኢንቲጀርም ነው ማለት ነው፣ ችግር የለውም። ሶ በእንደዚህ አይነት መንገድ ሁለተኛውን ፋንክሽን ኦቨርሎዲንግ እንሰራለን። ሶስተኛው ደግሞ ናምበር ኦፍ ፓራሜትር ኢቭን ሴም የሆነ አርጊውመንትም ኑሯቸው በናምበር ኦፍ ዴታ ታይፓቸው መለየት እንችላለን። ኢንት ቢ እንላለን። እዚህ ጋር ደግሞ ሌት ሚ ሴይ ኢንት ኤ እንበል። እዚህም ጋር ኢንት ቢ። ይኸው እንደምታዩት እነዚህ ሁለቱ ተመሳሳይ ናቸው። ዘን ኮማ እናደርግና ኢንት ሲ ብለን አገን ሌት ሚ ሴይ ይሄኛውን ፕላስ ሲ ላድርገው። ፕላስ ሲ ይሁንና ሪተርን ያርግ። ዘን ከዚህ ጋር ላይ የሚወስደው ምንድን ነው? ሌላ ሶስተኛ ቫሊዩ ሌት ሚ ሴይ 9.0 ማለት ይችላል። 9.0 ይችኛዋ ኢንቲጀር ነች፣ 8 ነው የምትሆነው። 8 ወይ 9 ኢንቲጀር ነው የሚወስድ ምክንያቱም ኢንት ስላልኩት። ይቺ ኢንት ቢ የምትለዋ ዛት ሚንስ ይህን ትወስዳለች። 6 ደግሞ ለኢንት ኤ ታልፋለች ማለት ነው። ዘሴሚስትሩ 5.5 ለኢንት ኤ ያልፋል። 6.3 ለኢንት ቢ፣ 9.0 ደግሞ ለኢንት ሲ ፓስ ይደረጋል። ዘን ፋይናሊ ይሄንን ሪተርን ያደርጋል ማለት ነው። ሶ ሌት ሚ ኤክስኪዩት ኢት። ዘን 39 ይመጣል ይሄኛው ደግሞ 14 ይመጣል ማለት ነው። ምክንያቱም ይህ 33 አካባቢ ኦኬ እንደዛ ስለሆነ ማለት ነው። እኛው ኢንቲጀር ስላልነው አይወስድም። ወይም እኛውን ደብል ብንለው ኦኬ መውሰድ ይችላል። አሊያ ግን ትራንኬት ያደርጋቸዋል ወይም ይቆርጣቸዋል ማለት ነው። ሶ ስለ ፋንክሽን ኦቨርሎዲንግ ይህንን ይመስላል። ፋርዘር ኤግዛምፕል ካስፈለገ ኮመንት ሴክሽን ላይ ያስቀምጡልን፣ እንሰራለን። እስከዛው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንሆን። ሰላም ቆዩ።